የኦሮሞ ነጻነት ሰራዊት የአሜሪካን የሰብአዊ መብቶች ሪፖርት ተቀበለ። ተፈጽመዋል በተባሉ ወንጀሎች ላይ ገለልተኛ ምርመራ እንዲደረግ ጠየቀ። የኦሮሞ ነጻነት ሰራዊት በኢትዮጵያ የሰብአዊ መብቶች አያያዝ ላይ ያወጣውን የ2024 የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት በመቀበል በሪፖርቱ የተገለጹ የሰብአዊ መብት ጥሰቶች በገለልተኛ ዓለም አቀፍ አካል እንዲመረመሩ ጥሪ አቅርቧል። በተጨማሪም አሜሪካ ለኢትዮጵያ መንግስት የምትሰጠውን ድጋፍ እንድታጤነው አሳስቧል። የኦሮሞ ነጻነት ሰራዊት ነሐሴ 7 ቀን 2017 ዓ.ም ባወጣው መግለጫ ሪፖርቱ ባለፉት 7 ዓመታት ህዝባችን የኖረውን እውነት ስርዓታዊ ሽብር በመንግስት የተቀናጀ ጭካኔና ስር የሰደደ አለመከሰስን ዳግም አረጋግጧል ብሏል። በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት በመግለጫው የአሜሪካ መንግስት ሪፖርት ያስቀመጣቸውን በርካታ የሰብአዊ መብት ጥሰቶችን ጠቅሷል። ከነዚህ መካከል ያለ ፍርድ ቤት ትዕዛዝ የሚፈጸሙ ግድያዎች፣ በሃይማኖት አባቶችና በተቃዋሚዎች ላይ የሚደረጉ ግድያዎች፣ በመሰረተ ልማቶች ላይ የሚፈጸመው የድሮን ጥቃቶች፣ በእስር ቤቶች ውስጥ የሚፈጸሙ ስልታዊ ማሰቃየት፣ ጅምላ እስራት፣ በግድያዎች መሰወር፣ የመናገር ነጻነትን ማፈንና ሰብአዊ እርዳታን እንደ ጦር መሳሪያ መጠቀም ይገኙበታል። በሪፖርቱ ስሙ በተወሰነ ቦታ ብቻ የተነሳው የኦሮሞ ነጻነት ሰራዊት እንደ ሮይተርስ፣ ዋሽንግተን ፖስት ያሉ ገለልተኛ ታማኝ የሆኑ የሚዲያ ተቋማት ያደረጓቸው ምርመራዎች የኦሮሞ ነጻነት ሰራዊት ፈጸመው ተብለው ከተዘገቡ ወንጀሎች መካከል አብዛኞቹ የተፈጸሙት በመንግስት ኃይሎች ወይም በመንግስት ድጋፍ በሚሰጣቸው የውሸት ማንነት ባላቸው ቡድኖች መሆኑን አረጋግጧል ብሏል። አክሎም በተከሰሰበት ወንጀል ላይ ምርመራ እንዲደረግ ከገለልተኛ አካል ጋር ለመተባበር ዝግጁ መሆኑን አረጋግጧል። የሮይተርስ ምርመራ ዘገባ ሚስጥራዊ የኦሮሚያ ክልል ከፍተኛ ባለስልጣናት ኮሚቴዎች ግድያ እንዲፈጽሙና ከህግ አግባብ ውጪ ስርዓት እንዲፈጸም ትዕዛዝ መስጠታቸውን ማረጋገጡ ይታወቃል። ይህ ምርመራ ዘገባም ኮሬ ነገኛ በመባል የሚጠራው ኮሚቴ የሚሰራቸውን ስራዎች አረጋግጧል። ኮሚቴው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከወራት በኋላ ስራ እንደጀመረም ተገልጿል። ለአብነትም የከረዩ አባገዳዎች ላይ የተፈጸመው ግድያ በእነዚህ ከፍተኛ ባለስልጣናት እንደተቀነባበረና አላም የኦሮሚያ ኮሚኒኬሽን ቢሮ ግድያውን ኦሮሞ ነጻነት ሰራዊት እንደፈጸመው እንዲያስተላልፍም መመሪያ እንደሰጠ ምርመራ ዘገባው አመላክቷል። የዋሽንግተን ፖስት ዘገባ ደግሞ ፈቀደ አብዲሳ የተባለ የቀድሞ እስረኛ ራሱን የኦሮሞ ነጻነት ሰራዊት ጦር አዛዥ አድርጎ እንደሚንቀሳቀስና በአማራ ዜጎች ላይም ግድያ መፈጸሙን አመላክቷል። እሱ የሚመራው ቡድን በአጋምሳ ከተማ ውስጥ የአማራ ሲቪሎችን ገድሏል። ይህም በኦሮሞ ማህበረሰቦች ላይ የበቀል ጥቃቶችንም አስከትሏል። የአካባቢው ነዋሪዎችን የፈቀደ ቡድን ባለበት ሁኔታ ሁሉ ደም ይፈሳል ሲሉ የገለጹ ሲሆን እናም በወቅቱ የኦሮሞ ነጻነት ሰራዊትም ሲወቀስ ቆይቷል ብለዋል። የሪፖርቱ ግኝቶች መሰረት በማድረግ የኦሮሞ ነጻነት ሰራዊት ከአሜሪካ የብሬተን ውድስ ፋይናንስን ጨምሮ ለመንግስት የምታደርገውን ሁሉንም የሁለትዮሽና የባለብዙ ወገን ድጋፎችን እንድታቋርጥ ጠይቋል። በተጨማሪም አገሪቱን ወደ ሰላም፣ ዲሞክራሲና ተጠያቂነት መምራት የሚያስችል አቅም ባለው ታማኝነትና አዋጭ አማራጭም ሆኖ ብቅ ካለው ተቋሚ ጋርም ዓላማ ያለው ውይይት እንድታደርግ ጥሪ አቅርቧል። በአማራ ክልል መጠለያ ጣቢያዎች የሚገኙ ተፈናቃዮች በኦሮሚያ ክልል ላላቸው መሬት ግብር ካልከፈሉ ይወርሳል መባላቸውን ተናገሩ። ተፈናቃዮቹ ዱቄት እየለመንን እየኖርን ግብር መክፈል እንዴት እንችላለን ሲሉም ጠይቀዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳና በምዕራብ ሸዋ ዞን ዳኖ ወረዳ ተፈናቅለው በአማራ ክልል ጃራና ቻይና መጠለያ አካባቢ ተጠልለው የሚገኙ ተፈናቃዮች ተገደን ጥለነው ለመጣነው መሬት ግብር ካልከፈላችሁ ይወርሳል ተባልን ሲሉ ቅሬታቸውን ለአዲስ ስታንዳርድ ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ወረዳ ተፈናቅለው በደብረ ብርሃን ከተማ በሚገኘው ቻይና ካምፕ ተጠልለው የሚገኙ ተፈናቃዮች ከቀበሌ ኃላፊዎች ተደውሎላቸው የመሬት ግብር የማይከፍሉ ከሆነ ንብረታቸው እንደሚወርስባቸውና ወደ መሬት አስተዳደር እንደሚገባም እንደተነገራቸው ገልጸዋል። ከምስራቅ ወለጋ ዞን ኪረሙ ወረዳ ተፈናቅለው በጃራ መጠለያ ተጠልለው የሚገኙ ሌላ ተፈናቃይ ምንም እንኳን ኪረሙ በሚኖር አጎታቸው ልጅ በኩል የመሬት ግብሩ ቢከፈላቸውም አሁንም ላይ መሬታቸውን ሌላ ሰው እያረሰው መሆኑን ተናግሯል። ኪረሙ ወረዳ ምክትል አስተዳደር አቶ አለባቸው ዋይሳም ለአዲስ ስታንዳርድ በሰጡት ምላሽ መሬት ይወርሳል አልተባለም ሲሉ አስተባብለዋል። አክለውም የግብር ክፍያው ከቀያቸው ተፈናቅለው በመጠለያ ተጠልለው ለሚገኙ ሰዎች አልተጠየቀም፣ እንደዛ የሚል አመራርም ካለ እናጣራለን
ማለታቸው ተዘግቧል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።